ሰላም እንዴት ናችሁ? ጠፋና ሰሞኑን ታላቂና ታናሽ ነን። ከዚህ በኋላ በጭራሽ አንጠፋም። እህቴን ዛሬ ላሳብዳት። ምን መሰላችሁ? ፍቅረኛ ይዤ ልመጣ ነው እቤት እላታለሁ። ምን እንደምትለኝ አብረን እንከታተላለን። ሰብስክራይብ አድርጉ። ታላቂና ታናሽ ቲዩብ። በቅርብ ደግሞ ቆንጆ ተከታታይ ድራማ ይዘንላችሁ ይመጣል። መለከታቱን ያስተናግዳል። ቅጣቱን ተቋቁሞ ካሸነፈ ወይም ካለፈ ቡድኑ ብር ያሸንፋል። ይህ የቡድኑ አባላት ከተጠበጡና ያላግባብ አሁን ቁም ነገር ይዤ ነው የመጡት። አሁን እኔ ፍቅረኛ ቢይዝስ እየጠየኩሽ አይደል? እሺ ግን ነው ምንድን ነው የምትናደጂው? አትናደጂ። እኔ እኮ ጥያቄ ይዤ ነው የመጣሁት። ፍቅረኛ ቢይዝ ቆርኪ ነው። እሺ አሁን ጥያቄ የለሽም? ተይ አትክፈቺው። እና ፍቅረኛ ቢይዝ ምን ይመስልሻል? ማለት ደስ ይልሻል? ይደብርሻል? የራሱ ጉዳይ። እሺ ጥያቄ መመለስ አልፈለግሽም? የራሱ ጉዳይ ጨረስኩ። ምንድን ነው ሀሳብ? ይዣት እዚህ ልመጣ የምሬን ነው። ይዣት ልመጣ ነው እና ፍቅረኛ ሄደን ከመቼ ጀምሮ የነበረ በቃ እችን ሰውና ስሟን መጥፋቱና እሷም ሰመጠች እኔም ሰመጥ። ስለዚህ ቤቴ ላይ ላሳይሽ ምናምን አልኳት። ከዛ እሺ አለች እና አሁን ልትመጣ ስለሆነ ጓደኞችሽ ጋር ብትሄጂስ? ቀሌና አይደለም የምሬን ነው። ምን አድርጊ ነው የምትለኝ? ማለት እኮ ጓደኞችሽ ጋር ሂጂ። ምንም ደግሞ ሄደው እንዴ ልመጣ ነው። ምን ልታደርግ ነው የምትመጣው? ምን ልታደርግ ነው የምትመጣው? እንዴ ልናወራ ምናምን ልንጮት ነው እኮ አውራ። እንዴ አንቺ መሄድ አለብሽ እና ሲጀመር ፍቅረኛ ይዣለሁ የምትለው ነው። እኔ እስከ ዛሬ ሳላውቅ እንዴ ሁሉም እኮ አይነገርም። አሁን አትስደቢ። የምሬን ነው። ፍቅረኛዬን እዚህ ላመጣት። ለምንድን ነው እዚህ የምታመጣት? አንደኛ ለምንድን ነው እዚህ የምታመጣት? ሁለተኛ ከተገናኛችሁ ለምን ውጭ አትገናኙ? ሶስተኛ ለምንድን ነው እኔ የምወጣው ከዚህ ቤት? አንደኛ እዚህ የምንገናኘው እዚህ ነፃነት ስለሚኖር ቤት ውስጥ ሲሆን ይሄ ነፃነት ነው የሚኖረው። አሁን ነፃነት የሚለውን ቃል እንዴት አድርጌ ላስረዳሽ? በቃ የሆነ ነፃነት ይኖረናል እዚህ ቤት ውስጥ ስንሆን። ሁለተኛ ነገር ፍቅረኛ ይሻላል። ሶስተኛ አንቺ የምትወጪው እኔና እሷ ብቻችን እንድንሆን። አንደኛ ትፈራሻለች። አንቺ ካለሽ በነፃነት እንደፈለገች አትሆን። እና አባታችን ይሉን ብለክ ነው እንደሚያደርግክ ማለት አሁን ይሄ ከእናትና ከአባታችን ጋር ምን ያገናኛል? ምንድነው ሳትጋቡ ሲጀመር ብቻን እዚህ ቤት ይዛት የምትመጣው ለምንድን ነው? ኦኬ መጀመሪያ ሽማግሌ መላክ አለ እና ቀልድ ነው እንደያዝከው እንዴ? ሽማግሌ ልካለሁ። ቆይ ደረጋ ብዬ ትምጣና ታስወጣኝ። እሷማ ታስወጣሽ በቃ እንዴ? ትምጣሽ እሷ ትምጣና ታስወጣኝ አልኩህ። አታስወጣሽም እሷ ሲጀምር። በቃ አልወጣም። ከፈለጋችሁ ወጣችሁ መገናኘት ትችላላችሁ። አያገባኝም። እኔ እዚህ ቤት ውስጥ ነው ማግኘት እንፈልገው። ማግኘት ከፈለግ ያው ትምጣ። እኔ አትምጣ አላልኩም። የራሷ ጉዳይ መምጣት ትችላለች። እኔ ውጪ እኮ ለምን የራሷ ጉዳይ ትያለሽ? ለምን እሷን ትሳደቢያለሽ? የራሷ ጉዳይ እኮ እሷን መሳደብ እኮ የራሷ ጉዳይ ለምን ትያለሽ? እኔ ምን አልኩሽ? ትምጣ አልኩኝ አይደል? ብቻዋን ነው የምፈልገው። እኔና እሷ ብቻ ነው እንድንል። በቃ እሷ ቤት ሂዱ።
እሷ ቤት የላትም ከፋሚሊ በቃ ያገባኝም። አንቺ ብትውጪ ለምን አለ? እኔ ወንድምሽ አለ ለምን ሞት ያማል እንዴ? እንዴ እኔ እንደ ታላቅ ልዘዝሽ ነው። አንተ ስራ አይኖርም እንዴ ሲጀመር? ማለት እንዴ ምን ማለት ነው? ትምጣና ብቻችንን ቤት ውስጥ ነው ምናምን የምትለኝ? እኔና እሷ ብቻችን እንድንሆን አፈልግም። ውጪ የሆናችሁ ብቻችሁን እዛው ካፌ የምታደርጉትን አድርጎ አያገባኝም። ካፌ ምን ይደረጋል? እሺ እሺ እንትን ታደርጊያለሽ። በቃ እሱ ይቅርና ከመጣች ምናምን ሻይ ታፈያለሽ፣ ምግብ ትሰሪያለሽ ምናምን ውስጥ ነው የምትሆኚው። ስጠራሽ ነው እና ሳልጠራሽ ልትመጪ ነው። ስርዓት ይሁን እግዚአብሔር ስርዓት ይሁን። ስልክ ይያለ አፈጣኛ ወገዘኝ በቃ የፈለገ ቤትሽ ነው። ቆይ አንዴ መጣሁኝ። እኔማ ስልኬን ይዤ መጣሁ። ልትደውይስ እግዚአብሔርን ትምጣት ብቻ እዚህ ቤት ቀልድ ነው እንዲያስቡት ጭራሽ ሳያገባ ቤት ውስጥ ወደ ይዣት ነው። እሺ ደበራት ነው ምንድን ነው የሚለው? አይደብርሽም እንዴ አንቺ? ምን ልበላ? እንዳመጪ ይሆናል። እሺ ውጪ ላስተዋውቃችሁ ማለት ነው። ነው አልፈት እንዴ አንቺ የባል ቤተሰብ ሄሎ ወይ ምን በቃ ችግር የለውም ነይ 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 ችግር የለውም። አይ እሷ ትሄድ። ኧረ ጓደኞች አሏት። አሁን ልትወጣ ነው። እንደውም እየለባበሰች ምናምን ነው። አንተ ያማል እንዴ? ያማል እንዴ? እስኪ ወለስ ላመጣት ነው ግን። ሄሎ እደውልልሻለሁ። በቃ ስትወጪ ደውይልኝ እሺ። እንዴ አንቺ ወንድምሽ ላይ ገጀራ ትሆኛለሽ። ገጀራ እንዴ አንቺ ነገር እኮ እቺ ሴት እኮ አግብቻት ምናምን አብራችሁ ነው የምንኖሩት። ለምን እንደዚህ ትላለሽ? ለዛ ነው ዛሬ ይዛት የምትመጣው። ለዛ ነው ውጪ ልኝ የምትለኝ። ካገባት ምን አገባኝ? ካገባት ስታገባት ይወጣላሉ። ሳገባትማ ኖርማል እኮ ነው ማለት ጥሩ ቤተሰብ መሆን ያለብሽ። ለዛ ደግሞ አሁኑ መግባባት አለባችሁ። ያልክ ትምጣ ነው አትምጣ ነው ትምጣ፣ አውሩ፣ ተጫወቱ፣ አያገባኝም። ግን እኔ አልወጣም። ሁሌና እሷ እዛ ጋር ቁጭ ብለን እንደዚህ ብለሽ ልትሄጂ? እሺ በቃ አንድ ነገር መስማት ነው። ሀሳቤ እዚህ ትመጣለች፣ እንላፋለን፣ እንጮታለን፣ ልስማት እችላለሁ። ጉንጯን፣ ግንባሯን ምናምን ያኔ እሷ ደግሞ አንቺን ስታይሽ ሊደብራት ይችላል። ስለዚህ ማድረግ ያለብን ነገር ምንድን ነው? አንቺ ኪችን ትሆኛለሽ፣ ምሳ ትሰሪልናለሽ፣ ጁስ እገዛለሁ። ኧረ እንደ እህት ሁኚ። ኧረ ወይኔ ጉዴ! እንዴ የኔ ራስ ወት እኮ ማለት ነው። ምን አገባኝ? ወጥተህ ጋብዛት ስትፈልግ ጁስም ከፈለክ ምግብም ከፈለክ ሄድና ጋብዛት። አያገባኝም። ጭራሽ እኔ ሰራተኛቸው አይደለሁም። ስታገባት ያኔ ችግር የለም። ስታገባት ማለት ስታገባት ያኔ ባረገው ችግር የለም። ጭራሽ ውጪ ይለኛል እንዴ? እሺ አገባኝ። ራስ ወጣ ጀመረ። እንደዛ ካልሆነ ችግር የለም። አታፍርም እንዴ? እሷ ራሱ ምትጣና ኧረ እሷ አላለችም በእናትሽ። እኔ እሷ ካለች አፍራለሁ። እና ምን አማርኛው እንደምትጣና ሄሎ ወይ በእናትሽ ቀረችና ጓደኞቿ እዚህ ሊመጡ ነው መሰለኝ። እና ማለት ክላስ ብንይዝ ይደብርሻል? ደደብ ነው አንተ። ያማል እንዴ? እስኪ አምጣው ማለት ነው። አምጣው ወይ አምጣው። ልቀቀው። ምንድን ነው? ቆይ እኔ አላውራ እንዴ? ጭራሽ ነው አላገኘት ጭራሽ። አይ ክፍል ምናምን ይዛችሁ ጭራሽ። እሺ እነዚህ እኮ ነው እኔ እዚህ በነፃ ነው። ያማል እንዴ? እኔ ለምንድን ነው እዚህ ብቻችሁን አትገናኙ ያልኳችሁ?
እኔ ያለመገናኘታችሁን ፈልጌው ነው። ምን ታደርግልኛለህ? ወንድሜ እኮ ነው። እኔ ከጋብቻ በፊት ምንም ነገር እንዳይፈጠር አንተም ይሄን ነገር ሌላ ነገር እንዳታደርጉ ምናምን በማሰብ ነው እንጂ እኔ የትስ ብታገኘት ምን አገባኝ? አንቺ ሽንሽ ወጣት አይደል እንዴ? ምን አይነት አባባል ነው? ይደብርሻል እንዴ? በቃ እኔ እዚህ እንደውም ከማገኛት ማለት ነው አንቺም ከምትሳቀቂ የሆነ ክላስ ብንይዝ ምናምን አሪፍ ነው። ያ ካልሆነ ደግሞ በቃ አንቺ ኪችን ሁኚና እኛ እዚህ ነው ወይ ጓደኞችሽ ጋር ሂጂ ለምን አትወሪኝም? የራሱ ጉዳይ በእናትህ ያስጠላ። አልሂድ ከመቼ ጀምሮ ነው ሲጀምር እንደዚህ አይነት ሲጀምር? ኧረ በእናትሽ እንደዚህማ አትቆጪ እንዴ! ፍቅረኛዬ እኮ ነሽ። ከእሷ ጋር ጊዜ ማሳለፍ የለብኝም እንዴ? ተያይዛችሁ ገደል ግቡ ስትፈልጉ። እሷም ያው ናት ሲጀምር ነው ያው ናት እንዴ? እሷ ናት ስደቢያት። እሷ ምን አደረገችሽ እንዴ? ሄሎ ወይ ምን እየታገለችኝ? ምን ክላሱ ይሻላል? የቱ ክላስ? እናንተ ሰፈር የምታውቂው አለ አሪፍ? ሰፈር ትንሽ አይደብርም? ሌላ ቦታ ብናደርገው በቃ እንደውም አይ ቤት ትመጫለሽ፣ ችግር የለውም ቤት ትመጫለሽ። አዎ አይ በቃ ነግራቸውና ለጓደኞቿ ምናምን ይዛቸው ትወጣለች። አዎ የሆነ ብር ምናምን ሰጣቸዋለሁ፣ የሆነ ካፌ ቁጭ ይላሉ። ኧረ በእናትህ 300 400 ብር ብሰጣቸው ጓደኞቿ እልል ብለው ነው አብረው እንትን የሚሉት። አዎ ምን መላ ወልላቸዋለሁ አንድ 500 ብር ምንድን ነው የምታኮርፊው? በቃ እሷ ትመጣለች። ስለዚህ አንቺ ሂጂ። አትሂጂም? ለምን አታስወጣኝም? እራስህ እኔ ለምንድን ነው የማስወጣሽ? አልመለስም። የት ልትሄጂ ነው የማትመለሺው? እሺ እኔ ይዣት በቃ ተፍ ተፍ ልበል እዚህ ቤት ውስጥ እኔ እሰራላታለሁ ምግቡን ምናምን። ለዛ አብረን እንበላለን። ምን በላ ነው እኮ ነው አብራችሁ ብሉ። ነው ልቀመጥ ወይ መኝታ ቤት ሆናለሁ ብሉ፣ ሰርታችሁ ብሉ። እኔ እና እሷ እዚህ ሆነን አንቺ እንዴት ነው መኝታ ቤት የምትቀመጪው? እሺ ትቀመጫለሽ መኝታ ቤት? መኝታ ቤት ሆኛ ግን አትውጪ የለችም ነው የምላት ኧረ አዋሪኝ በቃሽ። ምን እናድርግ መሰለሽ? ቆይ ልደውልላት። ግን እንደዚህ በፍጥነት እየደወልኩላት የሆነ ነገር ያሰብኩ ነው ይመስላል። ሄሎ ወይ አዋራ ነኝ፣ ቤት ነኝ። ኧረ ጭራሽ እንዳታስቢ እንዴ። ኦኬ ያቺን ቀሚስ ነው ያረግሻት? አሪፍ ነው እንዴ። ብርድ እንዳይመታሽ ግን በቃሽ። እሷ ሄዳለች የለችም። ኧረ እኔ እስክትመጪ እኔ እራሱ ናፍቄሻለሁ በጣም። እኔም እወድሻለሁ። ቶሎ ነይ እሺ። በቃ እኔ በጣም ነው የናፈኩሽ። እሺ በቃሽ። እሺ በቃ ቶሎ ነይ። እኔም እወድሻለሁ።
በቃ ነይ ፍጠኝሽ። ተነሽ 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 በቃ ሂጂ። እንዴ ተለማመጡሽ በጣም እየመጣሽ ነው። ዳይ ተነሽ። እየጮህብኝ ነው ጭራሽ። እንዴ ወደሽ አንተ የምርህን ነው እንዴ? አንቺ እኔ እኮ ትልቅ ሰው ነኝ እንዴ? አንቺን ልለማመጥ ቁጭ ብዬ ልለማመጥ? ተነሽ ተነሽ ሂጂ። አትሄጂም? የእውነትህን ነው? አዎ ሂጂ። ጓደኞችሽ ጋር ሂጂ። እደውልልሻለሁ ትመጫለሽ። ምንድን ነው የማትመለሺው? ትመጫለሽ። ስደውልሽ እንድትመጪ። አሁን ጫማሽ ነው ፍራንክ ነው ፍራንክ ነው። አትጃጃል። የራሱ ጉዳይ። ፍራንክ ነው። የራሱ ጉዳይ። ዞር ነይ በቃ ፍራንክ ነው እንዴ? በቃ እንዴ ስቀልድ ነው። የራሱ ጉዳይ እንዴ። እሺ በቃ ተረጋጊ። ነይ አንቺ አይገባሽም እንዴ ፍራንክ? አንቺ በቃ ተረጋጊ። እኔ ስቀልድ እንዴ እንዴት እዚህ ቤት ሴት ይዤ እመጣለሁ? ቀልድ እንደዚህ ነው አይደል? እሺ አይደል? ቀልድ ልቀቀኝ። እሺ ቀልድ እንደዚህ ነው አይደል? ጠብቅ ጠብቅ ማለት ነው። በቃ አታኩርፊ። ቀልድ ነው አይደል? እኔ በምቀልደው ቀልድ እንዳታዝብስ። ለምን የምታለቃቅሽው እንዴ? እሺ መጣሁኝ። እሺ እንግዲህ ፕራንክ አድርጊያታለሁ። እንዳኮረፈች ነው የኔ ለቅሶ ላይ ያለችው። በሌላ ቪዲዮ እንገናኛለን። በደንብ ነው ከዚህ በላይ የማስለቅሳት፣ የማስቃትም፣ የማጫውታትም፣ የማስኮረፋትም። እንግዲህ እሷ ደግሞ የባሰ እንዳይሆን መጸለይ ብቻ ነው ያለብን። ሁላችሁም ታላቂና ታናሽን ቲዩብ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። በቅርቡ ቆንጆ ተከታታይ ድራማ ይዘንላችሁ እንመጣለን። እስከዛ ሰብስክራይብ እያደረጋችሁ ጠብቁን። አንዴ ከእሷ ጋር ቻው እንላችኋለን። ቻው። ክፈችው፣ በቃ ክፈችው።